ያምሻል የምድረም ሰሪ ዳጊ ምን ሆነሃል? ሄለን እኮ አቻትልኝ ወደ ዘይጂ በእናትሽ ዳጊ ልጅ በእናትሽ ጨምላቅ ትሰሚኛለሽ? ከዚህ በኋላ ሁለተኛ ካጠገቤ እንደደርሽ እኔ የዚህ ቤት የተከበርኩ ባለ ትዳር ነኝ፣ አንቺ ደግሞ ሰራተኛ ነኝ። ስለዚህ ልክሽ ነው ወቂሽ ባለጌ ጨምላቅ። ምንድነው እሱ ሄደው እንዴ? ዳግም ነው ያላገባ ብሎ የተበደለው? ምን እያደረግሽ ነው? ምንም ማለት። ቆይ ክፍል ውስጥ የገባሽው ምን ለማድረግ ነው? እኔ እንኳን ላጸዳ ነበር የገባሁት። እና ምንድነው የምትደብቂ? ኧረ እኔ ምንም አልደበኩም፣ ዝም ብዬ እያነበብኩ ነበር። እኮ ምንድነው የምታነቢው? ወረቀት ነው። የምን ወረቀት? ተይ ቢቀርብሽ ይሻላል። ቆይ ከመጀመሩ ነው ማነበውን አንቺ መምረጥ የጀመርሽው? እንግዲህ ማብድ ከፈለግሽ ይኸው። ለምንድን ነው ማብደው? እሱን እንግዲህ እያነበብሽ ትደርሽበታለሽ። ሄሎ ምን ሆነሻል? ምንድነው? ተቀበለኝና ከየት አገኘሽው? ምን እንደሆነ ታስረዳኝ ትችላለህ? ከየት አገኘሽው? ውቤ ናት መኝታ ክፍል ውስጥ ታጸዳ የሰጠች። ይኸውልሽ ይሄ ወረቀት አንቺን ከማግባት በፊት ነው። ኧረ እባክህ። አዎ። ቆይ አንተ ከመቼ ወዲህ ነው ዕቃ በትክክል ማስቀመጥ የጀመርከው? አይደለም ተራ ወረቀት ይቅርና የትምህርት ማስረጃዎች ራሱ የት ነው ያሉት? ይሄ ወረቀት የድሮ ማለት ነው። ቆይ የድሮ ነው ስላልከኝ ማምን ይመስላል? ቆይ ለምንድን ነው እኔን የማታምኚኝ? እየታመንክልኝ አይደለማ የምትለኝ ነገር ወዲህ፣ ነገሮች ደግሞ ሌላ አቅጣጫ ነው እየሄዱ ያሉት። አሁን በቃ ተኝ፣ ማረፍ ፈልጋለሁ። አሃ ጭራሽ ረፍት የነሳው እኔ ነኝ?